በቃ እሺ፣ አሁን ደቂቃውን ላሳልፍልህ። ቢያንስ ስንት ደቂቃ ላድርግ? 6 ደቂቃ ምናምን ደርሷል። ታቆጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው። ላሳልፈው፣ ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና። እሺ አሁን የቱ ጋር መሰለህ? 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እየታየ ነው። እየተንቀሳቀሰ አታነቃንቀው፣ ረጋ አድርገው። ትክክል ማለት ጀረታው ትንሽ ሰርፍ አታደርገው። እዛው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱን ያዙት። አንገትን ስለያዝኩ ነው። አታመልጥ። አንተ አቀናባሪው አንዱ እንጂ እባካችሁ ጎበዝ። ቆይ ተረጋጉ። እንድሪስ ወደኛ ነው። ዝም በል በቃ። ዝም በል አንተም ዝም በል እባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ። አንተ እሺ ማን ነው ይሄ ጊፍት የሚሰጠው? ቦልካቸዋለሁ። ብዙዎቹም ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም። ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮን ለማየት እንዲመስጡ እስክሪኑን ካቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ሄዶ ከራሱ ሰዎቹ እየወጡ የወረሩ ማዳጋት እነሱ ዳግት ወንዶ ያስፈራል። ሲደረስ ነገር ድምፁን እንድከፍተው አይሻል? ንግግርም ስላለው ታፕታፕ ኮፕሊንክ አድርጉ እንዳይዘጋብን። ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ። ለምንድን ነው የማሰቡት? ጊፍት አትስጡን፣ ጊፍት አትስጡ። ቪዲዮ እንይበት። በምን አትቦልኳቸው? ማን እኮ የእነሱ ሰዎች እኮ ናቸው። ሰው እንጂ እባካችሁ ተው፣ ዝም በሉ፣ ችግር የለውም። ዝም በሉ ፕሊስ። ሞዴሬተሮች ያላችሁ ብሎክ አድርጓቸው። እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ። ብሬክስ አሁን እየተዳረሱ ስለሆነ ድምፁን ልክፈተው ወይስ እንዴት? ያኔ ንግግር አለ። ክፈተው፣ ችግር የለውም። አታሯሩ ከሆነ ድምፁን አጥፋው። አጥፋው፣ ድምፁ ይዘጋል በእርግጠኝነት። ችግር የለውም። በኋላ በእንትን መስማት ስለሚቻል እኮ ነው ድምፁ ለብቻው ያለ ቪዲዮ። እሺ እንደዚያ ከሆነ በቃ ላስጠጋላችሁ በደምብ። አሁን ተመልከቱ፣ በቃ ይደርሰዋል። ትንሽ ራቅ አድርገው፣ ትንሽ ጣት እንደ
ድምፁን ዝጋው። አሁንም ታልደረሱ ድምፁን ዝጋው። ቪዲዮ ሲቆም ብቻ ታሰማናለህ። ድምፁን አጥፋው፣ ችግር የለውም። ድምፁን አጥፋው። ተመለሰ። ማን ጋር ነው ይሄ ስስ የሚለው ድምፅ? እዛ ጫካ አካባቢ ያለ አለቀ አልቋል። ልብስ ፌስታል ሲቆጥር ምናምን ሌላ ቪዲዮ ነው ደረሳችሁ። ቆይ ጠብቀን ልብሷና አጥንቷን ጠጉሯን ሲያነሳ ሲቆጥር ፌስታል ሌላ ቪዲዮ የታል? እዚህ ላይ የለም። አሳየው። ይሄ የሚተቋጥርበትን የሰበሰቡትን ደግሞ አሳየው። ባላየው ወራት አሳየው። ፈጠና ይሄ ማን ነበር የሚለው? የተቋጠረበትን ደግሞ የሰባሰቡት ምናምን እዚያው ቦታ ላይ ሆን ያኔ ይሄ ጠንት ታይቷል። ጥርሷ ቪዲዮ ነው። አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማ ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዚያ አንስተናል።
ፀጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለች የሚለው ላይ ደርሰናል። ከዚያ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊዝ ልጨርስ አሁን ልጨርስ አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁን እኛ ጋር ያለው መረጃ አሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለውም። አሁን ይሄ መረጃ እውነተኛና የሀቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመድ ምርመራ ይመረምራል። ኢትዮጵያ ላይ አትመረምራል። እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የጣጣ